ሰላም እንዴት ናችሁ? የአዲስ ስፖርት ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። እንደተለመደው ወደ አጫጭር ስፖርታዊ መረጃዎች እንሄዳለን ማለት ነው። የማንቸስተር ዩናይትድ ተጫዋች ካስሜሮ እንግዲህ የፕሪሚየር ሊጉ የሳምንቱ ምርጥ ተጫዋች በመባል ተመርጧል ማለት ነው። በሌላ መረጃ እንግዲህ ማይክል ኦሊቨር ማንቸስተር ዩናይትድ ከቶተንሃም ሆትስፐር የሚያደርጉትን ጨዋታ እንግዲህ በዋና ዳኝነት እንደሚመሩ እንግዲህ ይጠበቃል ማለት ነው። የቡንደስሊጋው የወሩ ምርጥ ተጫዋች እጩዎች ይፋ ሲሆኑ እንግዲህ ኦልሴ ከባየር ሙኒክ፣ ሚሮ ሙሃሚ፣ ሉካ ቪስኮቪች፣ ሉዊስ ዲያዝ የቀድሞ የሊቨርፑል ተጫዋች የነበረው አሁን በባየር ሙኒክ እየተጫወተ የሚገኘው እና ኒክ ሹልተርቤክ፣ ስቴቨን ፔል መመረጥ ችለዋል ማለት ነው። የአልናስር ተጫዋች የሆነው ክርስቲያኖ ሮናልዶ እንግዲህ ክለባቸው አርሰናል በዝውውር ባለመሳተፉ ቅሬታ ሲያነሳ እንደነበር እናስታውሳለን። ታዲያ እንግዲህ ዛሬ ወደ ልምምድ መመለሱ እንግዲህ ታውቋል ማለት ነው። እንግዲህ በሌላ መረጃ እንግዲህ ካራቦ ካፕ የፍጻሜ ተፋላሚዎች ማንቸስተር ሲቲ ከአርሰናል ማርች 22 ዌምብሌይ ስቴዲየም ያደርጋሉ ማለት ነው። እንግዲህ በሌላ መረጃ ክርስቲያኖ ሮናልዶ 41ኛ የልደት በዓሉን እያከበረ ነው ማለት። ታዲያ በዚህ የልደት በዓሉ እንግዲህ በእግር ኳስ ሕይወቱ ያሳካቸው ዋንጫዎችን ስንነግራችሁ እንግዲህ በፖርቹጋል እንግዲህ 2 የዩኤፋ ኔሽንስ ሊግስ 1 ዩሮ አንስቷል። በሪያል ማድሪድ 4 የሻምፒዮንስ ሊግ፣ 4 የፊፋ ክለብ ዓለም ዋንጫ፣ 4 የዩኤፋ ሱፐር ካፕ፣ 3 የላሊጋ፣ 2 የኪንግስ ዋንጫ፣ 3 የስፔን ሱፐር ካፕ፣ በማንቸስተር ዩናይትድ 4 የፕሪሚየር ሊግ፣ 3 የሊግ ዋንጫ፣ 1 ሻምፒዮንስ ሊግ፣ 1 የኤፍኤ ዋንጫ፣ 1 የማህበረሰብ ሽልድ ዋንጫ፣ 1 የፊፋ ክለብ ዓለም ዋንጫ። ይሄ ማህበረሰብ ሽልድ ያለው ወይም ኮሚኒቲ ሽልድ ማለት ነው። 1 የኮሚኒቲ ሽልድ፣ 1 የፊፋ ክለብ ዓለም ዋንጫ። በጁቬንቱስ ደግሞ 2 የሴሪያ፣ 2 ኮፓ ኢጣሊያና 2 ሱፐር ካፕ ጣሊያን ማንሳት ችሏል። በስፖርቲንግ ሊዝበን እንግዲህ 1 የሱፐር ካፕ ካንዲጎ ዲኦሊቬራ ማንሳት ችሏል ማለት ነው። በአልናስር ደግሞ አንድ የአረብ ክለብ ሻምፒዮን ዋንጫ አንስቷል። እንግዲህ የግል ሽልማቶችን ስንግራችሁ እንግዲህ 6 ባለንዶር 5 ጊዜ ማሸነፍ ችሏል ማለት ነው። 4 ደግሞ የዩኤፋ ምርጥ ተጫዋች በመባል ተመርጧል። እንዲሁም 4 ጊዜ የወርቅ ጫማ አሸናፊ ሆኗል። 3 ጊዜ የፊፋ ምርጥ ተጫዋች ተብሏል። እንግዲህ 1 ፑስካስ አሸንፏል። ከ140 በላይ የግል ሽልማቶችን ማሸነፍ ችሏል ማለት ነው። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ የምንለው አሁን 1000 ጎል ለማስቆጠር እንግዲህ እየተንደረደረ ያለው 961 ጎል ላይ ደርሷል። ታዲያ ይሄ ቀድሞ የጁቬንቱስ የሪያል ማድሪድ ተጫዋች የነበረው በኢንስታግራም ላይ ከፍተኛ ተጽዕኖ ፈጣሪ ከ600 ሚሊዮን በላይ ተከታይ ያለው የኢንስታግራም አንደኛ ተከታይ የምንለው ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ እንግዲህ በእግር ኳስ ሕይወቱ ተጽዕኖ ፈጣሪ ከሚባሉና የሳውዲ አረቢያ ፕሮ ሊግን ካነቃቁ ኳስ ተጫዋቾች አንዱ ነው። እንግዲህ በተለይ ጁቬንቱስ እንደነበረ ያስቆጠራት ጎል እንዲሁም ሪያል ማድሪድ ሳለ በጁቬንቱስ ላይ ተገልብጦ ያገባት የመቀስ ምት ጎል ሁላችንም እንግዲህ የምናስታውሳት ናት። እንዲሁም በጁቬንቱስ እያለ ደግሞ በቴስታ ዘሎ ያገባት ኳስ ሁላችንም የምናስታውሰው ነው። እንግዲህ የእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ እጩዎች ይፋ ሲሆኑ እንግዲህ ከነዚህ ውስጥ ማለት ነው ያሲን አያሪ ከብራይተን፣ ፓትሪክ ዶርጉ ከማንቸስተር ዩናይትድ፣ ኢንዞ ፈርናንዴዝ ከቼልሲ፣ ዲኖክ ኮሪቢ ከበርንማውዝ፣ ሳመርቪል ከዌስትሃም፣ ኢጎር ቲያጎ ከብሬንትፎርድ፣ ሃሪ ዊልሰን ከፉልሃም እንዲሁም ፍሎሪያን ዊርትዝ ከሊቨርፑል መመረጥ ችሏል ማለት ነው። ፕሌየር ኦፍ ዘ መንዝ። ስለዚህ ማን የሚያሸንፍ ይመስላችኋል? ከነዚህ ከ8 እጩዎች ሀሳባችሁን ኮሜንት ላይ ጣፉ።